ሃይ ጋይስ እንዴት ናችሁ? በዛሬ ቪዲዮ ደግሞ የኑድ ሊፕስቲክ አቀባብ ይዘንላችሁ መተናል ማለት ነው። የመጀመሪያው ስቴፕ የሚሆነው ቡኒ ኩል በመጠቀም ዳርዳር ያለውን ከንፈራችንን ሙሉ በሙሉ መቀባት ነው ማለት ነው። ቡኒ ኩል ምንድነው ጥቅሙ? አንደኛ የራሳችንን የተፈጥሮ ከንፈር በደንብ ጎላ አድርጎ እንዲያወጣ ያደርገዋል። እንደዚህ ከቀባን በኋላ ሁለተኛ ላይ የምንጠቀመው ስቴፕ ደግሞ ሊፕ ላይነር ነው። ሊፕ ላይነሩ እዚህ ጋር እንደምታዩት ቀይ ቡኒ ነው። የሊፕ ላይነሩ ስም ደግሞ ዲቫስ 13 ቁጥር ነው። ሊፕ ላይነሩን ስንቀባ ደግሞ ኩሉ ላይ ነው የምንደርበው። ኩሉ ላይ ከደረብን በኋላ ደግሞ ትንሽ ወደ ከንፈራችን መሀል ላይ ጠጋ እናደርገዋለን ማለት ነው። በደንብ ካስጠጋን በኋላ በደንብ እናዳርሰዋለን። ካዳረስን በኋላ ወደ መሀል አካባቢ ሳንመጣ እዛው ባለበት ብሌንድ ማድረግ ነው ማለት ነው። ቀጣይ ስቴፕ የሚሆነው ደግሞ ኑድ ከለሩን መጠቀም ነው። እዚህ ጋር እንደምታዩት እንደዚህ አይነት ኑድ ከለሮች አሉን። እነሱ መሀል ላይ ነው የምናደርገው ማለት ነው። ስለዚህ ቪዲዮ ላይ እንደምታዩት እንደዚህ መሀል ላይ እንቀባለን ማለት ነው። ስታዳርሱት ደግሞ ሙሉ በሙሉ ከንፈራችሁን አታዳርሱት። እዛው መሀል ላይ ባለበት ወይ በእጃችሁ ወይ በከንፈራችሁ እዛው ማዳረስ እንችላለን ማለት ነው። እንደዚህ አይነት ሊፕስቲኮች አንደኛ ምንም አይነት ሲምፕል ሜካፕ ላይ መጠቀም እንችላለን። ምንም አይነት ሜካፕ ደግሞ ሳናረግ ኖርማል ፊታችን ላይም መጠቀም እንችላለን። ለሁሉም አይነት ሜካፕ ሉክ ሚሆን ሊፕስቲክ አቀባብ ነው። በእንደዚህ አይነት ማቴሪያሎች ብቻ ይሄን የመሰለ ሊፕስቲክ ሰርተናል። ስለዚህ ፋይናል ሉኩ ይሄን ይመስላል። እናንተ ሙሉ የሜካፕ ኮርስ፣ የጥፍር፣ የአይላሽ፣ የኦምብሬ ሂና ለመማር ባዮ ላይ ባለው ስልክ ይደውሉ። ባይ